በገንዘብ ፍቅር የታወረው አባት የገዛ ልጁን ለሞት ቢዳርጋትም አላህ ግን በሚገርም ሁኔታ ታደጋት። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በአንዲት መንደር ውስጥ ለገንዘብ ካለው ፍቅር የተነሳ ርህራሄ የማያውቀው ሳሊም የሚባል ሰው ይኖር ነበር። ሳሊም 3 ሴት ልጆች አሉት። እነሱንም እንደ ትልቅ ሸክም ያያቸው ነበር። ሁለቱን ታላላቅ ልጆቹን ብዙ ሀብት ለከፈሉት በዕድሜ ለገፉ ሽማግሌዎች በግድ ዳራቸው። ተራው የቆንጆዋና የሐዘንተኛዋ የታናሽ ልጁ ሊላ ደረሰ። በዚያ ሰሞን ሐሚድ የተባለ ባለጸጋ ወደ መንደሩ መጣ። ሳሊም ለገንዘብ ባለው ፍቅር የተነሳ ተገፋፍቶ ልጁን እንደ ሸቀጥ አቀረበለት። ነጋዴውም የጠየቀውን ከፍተኛ ጥሬ ገንዘብ ከፍሎ ሊላን ለመውሰድ ተስማማ። ሊላ በአባቷ እግር ስር ወድቃ እባክህ እንደ እህቶቼ አትሽጠኝ፣ እኔ የምፈልገው ሰብአዊ ክብር እንጂ ገንዘብ አይደለም ብላ ብትለምነውም አባቷ ግን ዝም በይ፣ ይህን የመሰለ የገንዘብ ዕድል አላባክንም በማለት በጭካኔ አባረራት። የሰርጉ ሌሊት እንደደረሰ ሊላ ወደ ነጋዴው ቤት ገባች። በሩ እንደተዘጋ የሐሚድ ፊት ተቀየረ። ያሳየው የነበረው የውሸት ፈገግታ ጠፍቶ በጭካኔ ተተካ። እንዲህም አላት፣ አሁን እዚህ ቤት ውስጥ ያለችው በእኔ ቁጥጥር ነው። ከዛሬ ጀምሮ ምንም አይነት ቅሬታ ወይም ተቃውሞ መስማት አልፈልግም አለ። ሊላ በድንጋጤ የተንቀጠቀጠች እሺ ብላ በሹክሹክታ መለሰች። ይህ ግን ሐሚድን አላረካውም። ወደ እሷ ተጠግቶ በቁጣ ድምፅሽን አውጪ አላት። እያለቀሰች እሺ አለችው። ከዚያች ቅጽበት ጀምሮ ያለምንም ርህራሄና ሰብአዊነት አዲስ የጨለማ ሕይወት ተጀመረ። ሐሚድ በንግግሩ በተግባሩና በዝምታው እንኳን ጨካኝ ነበር። እንደ ሚስት ሳይሆን እንደ እስረኛ ቆጥሮ በሮች ላይ ቁልፍ እየቆለፈባት ከቤት እንዳትወጣ አገዳት። በአንድ ወቅት ድፍረት አግኝታ ቤተሰቦቼን መጎብኘት እፈልጋለሁ ስትለው በንቀት እየሳቃ ከዚህ ቤት በፈለግሽው ጊዜ የምትወጪ ይመስልሻል? ቤተሰብሽን እርሺ አላት። ልትከራከረው ስትሞክር አሁን ቤተሰብሽ እኔ ነኝ፣ ያለኔ ፍቃድ አትወጭም፣ ያንን ፍቃድ ደግሞ መቼም አልሰጥሽም ሲል ጮኸባት። ቀናት፣ ወራትና ዓመታት አለፉ። ሊላ ግድግዳ በሌለው ግን ደግሞ ከብረት በጠነከረ እስር ቤት ውስጥ መኖር ጀመረች። በመስኮት ሰማዩን እያየች በዝምታ ታለቅሳለች። አባቴ ያስታውሰኝ ይሆን ወይስ ገንዘቡ ልጁን አስረሳው እያለች ራሷን ትጠይቃለች። ሐሚድ በአካልም በመንፈስም ያሰቃያት ነበር። ስትታመም እንኳን እንደ ዋጋ ቢስቃ ጥሏት ይሄዳል። ሊላ ግን በሚገርም ትዕግስት በዱዓ ትጻና ነበር። በአንድ ቀዝቃዛ ሌሊት በመስኮት ጨረቃን እያየች ሳለ ባሏ ከአንድ ሰው ጋር በሹክሹክታ ሲያወራ ሰማች። ለማምለጥ ከሞከረች በሕይወት አትመለስም ሲል ስትሰማ ደሟ ቀዘቀዘ። ይህ ዝም ብሎ ማስፈራሪያ ሳይሆን የሞት ቃል ኪዳን መሆኑን ተረዳች። ነገር ግን በዚያ ፍርሃት ውስጥ አንድ ሐሳብ ተወለደ። ማምለጥ። ያንን ሌሊት በልቧ ውስጥ የተስፋ እሳት ተቀጣጠለ። ስህተት ከፈጸመች መጨረሻዋ ሞት መሆኑን ብታውቅም ከእንግዲህ የምታጣው ነገር እንደሌለ ተሰማት። ከዚያን ጊዜ ጀምሮ የባሏን መውጫ ሰዓት፣ የሰዎችን እንቅስቃሴና የቁልፎችን ቦታ በጥንቃቄ መከታተል ጀመረች። ሊላ በሕይወቷና ባልታወቀው ዕጣ ፈንታ መካከል የሚደረግ ያህል በዝምታ የሚካሄድ ጦርነት ማቀድ ጀመረች። በአንድ ምሽት ሲጠበቅ የነበረው ዕድል መጣ። ሐሚድ በንዴት ተሞልቶ ከሰዎቹ ጋር በፍጥነት ሲወጣ የጎንዮሽ በሩን በሚገባ መቆለፉን ረሳ። ሊላ ይህን ስታይ ልቧ በኃይል መምታት ጀመረ። ለዓመታት የጠበቀችው ቅጽበት እንደደረሰ ተሰማት። ለጥቂት ሰከንዶች አመነታች። ለዓመታት የዘጋባትን ቤት እየተሰናበተች ያለች ይመስል ዙሪያውን ተመለከተች። ከዚያም ለራሷ በሹክሹክታ ወይ አሁን ወይም ደግሞ መቼም አልወጣም አለች። በፍጥነት ልብሷን ለበሰች። ያገኘችውን ጥቂት ምግብ ይዛ ድምፅ እንዳይሰማ የተንቀጠቀጠች ወጣች። ሌሊቱ ጨለማ፣ አየሩም ቀዝቃዛ ነበር። ልቧ ግን በፍርሃት በቁርጠኝነት ይነድ ነበር። የቤቱን ድንበር እንዳለፈች መሮጥ ጀመረች። ከሚያባርራት መንፈስ እንደምትሸሽ ሁሉ ሳታቆም ሮጠች። መንገዱን በደንብ ባታውቅም በልቧ የተመራችና አላህን የተማጸነች ጉዞዋን ጀመረች። ሰዓታት አለፉ። እግሮቿ ዝለው ተንፋሿ ቢቆራረጥም የመመለስ ሐሳብ ግን ለአፍታም አልመጣባትም። እያንዳንዱ እርምጃ ወደ ነፃነትና ወደ ቤተሰቦቿ እንደሚያቀርባት ታውቃለች። ይሁን እንጂ መንገዱ ቀላል አልነበረም።
ጥቅጥቅ ባለ ጫካና በሚያስፈራ የሌሊት ድምጾች የታጀበ አስቸጋሪ ቦታ ውስጥ ገባች። የንፋሱና የቅጠሎቹ ድምፅ በጨለማ ውስጥ የሆነ ነገር የሚከታተላት ይመስል ነበር። ልቧ በድጋሚ በፍርሃት ተሞላ። ትንፋሿን ለማስተካከል ለጥቂት ደቂቃዎች ተቀመጠች። ድንገት ከጀርባዋ እንግዳ ድምፅ ሰማች። በዝግታ ዞር ስትል ልቧ ሊቆም ደረሰ። በጨለማ ውስጥ የሚያብረቀርቅ ሁለት አይኖች ተመለከተች። ፍጥረቱ ወደ እሷ ሲጠጋ ምን እንደሆነ መለየቱ አልከበዳትም። ተኩላ ነበር። ሊላ በመንቀጥቀጥ አይኖቿን ጨፈነች። መጨረሻዋ እንደደረሰ ታውቅ ነበር። አልጮኸችም ወይም አልሮጠችም። እጆቿን ወደ ሰማይ ዘርግታ አላህ ሆይ አንተ እርዳኝ ብላ ዱዓ አደረገች። ተኩላው ወደ እሷ ተጠጋ፣ ነገር ግን አልዘለለባትም። ይልቁንም በዝምታ ፊት ለፊቷ ተቀመጠ። ሊላ አይኖቿን ስትከፍት ያየችው ማመን አልቻለችም። ተኩላው ምንም አይነት የጥቃት ምልክት አላሳየም። የሆነ የማይታወቅ ግንኙነት በመካከላቸው የተፈጠረ መሰላት። እየተንቀጠቀጠች ከያዘችው ምግብ ላይ አንዱን ቁራጭ ወረወረችለት። ተኩላው አመንትቶ ቀረበና ምግቡን በላ። ይህ ቀላል ውሳኔ ዕጣ ፈንታዋን እንደሚቀይረው በዚያን ጊዜ አላወቀችም ነበር። ይሁን እንጂ እውነተኛ አደጋ ከፊቷ ሳይሆን ከኋላዋ ነበር። በዚያው ቅጽበት ሐሚድ ወደ ቤቱ ተመልሶ የእሷን መጥፋት ደረሰበት። ከእኔ ለማምለጥ ትደፍራለች ብሎ በንዴት እየጮኸ ሰዎቹ ፈረሶቻቸውን እንዲያዘጋጁ አዘዘ። ሐሚድ በቁጣ እሳት እየነደደ ሊላን ፍለጋ ጉዞ ጀመረ። ሐሚድና ሰዎቹ እንደ ጥቁር ማዕበል በሌሊት እየተጋለቡ ያለምንም ርኅራኄ የሊላን ኮቴ ይከተሉ ጀመር። ሐሚድ እሷን እንደሚያገኛት እርግጠኛ ነበር። ሊያገኛት የፈለገው ደግሞ ወደ ቤት ለመመለስ ብቻ ሳይሆን ለሌሎች ማስጠንቀቂያ የምትሆንበትን ከባድ ቅጣት ለመቅጣትም ጭምር ነበር። ሊላ ግን አሳዳጆቹ መንገድ ላይ መሆናቸውን ሳታውቅ በጫካው እምብርት ውስጥ ነበረች። ፊቷ ተቀምጦ ወደ ነበረው ተኩላ ተመለከተች። ባልታወቀ ምክንያት በልቧ ውስጥ የመረጋጋት ስሜት ተፈጠረ። በዝግታ ተነስታ በሹክሹክታ እንዲህ አለችው፣ አልጎዳህም፣ ብቻ እንሂድ፣ ፍቀድልኝ። አንድ እርምጃ ወደፊት ስትል ተኩላውም ተነስቶ አብሯት መጓዝ ጀመረ። በመገረም ቁማ ምን ትፈልጋለህ አለችው። እርሱ አልመለሰላትም፣ ግን አልተለያትም ነበር። ሊላ በጥንቃቄ ጉዞዋን ቀጠለች። ተኩላውም እንደ ዝምተኛ ጥላ አብሯት ይጓዛል። እንደ መጀመሪያ አልፈራችም። ይልቁንም በዚህ ጨለማ ጉዞ ውስጥ አላህ የላካላት ጠባቂ እንደሆነ ተሰማት። ድንገት ግን የሌሊቱን ጸጥታ የፈረሶቹ ኮቴ ሰበረው። ሊላ በድንጋጤ በረደች። አገኙ ስትል በሹክሹክታ ተናገረች። የሰዎቹ ጩኸትና የፈረሶቹ ድምፅ እየቀረበ መጣ። ሊላ የምትደበቅበት ቦታ ብትፈልግም ጫካው በዚያ ቦታ ላይ ግልጽ ወይም ክፍት ስለነበር የምትጠለልበት ስፍራ አልነበረም። ልቧ እየመታ መሮጥ ጀመረች። በዚህ ጊዜ ተኩላው በድንገት ቆመና የሌሊቱን ጸጥታ የሚቀድ ረጅም ጩኸት አሰማ። ከዚያም ድምፁ ወደሚሰማበት አቅጣጫ ተወረወረ። ሊላ ምን እየሆነ እንደሆነ ባይገባትም መሮጧን አላቆመችም። አላህ ሆይ አድነኝ እያለች በእንባ እየታጠበች ትሮጣለች። በሌላ በኩል ሐሚድና ሰዎቹ እየጋለቡ ሳለ የተኩላው ጥላ ታያቸው። ከሰዎቹ አንዱ ጌታዬ ተኩላ አለ ብሎ ጮኸ። ሐሚድ ግን ደንታ አልነበረውም። ግደሉትና መንገዳችሁን ቀጥሉ ሲል ትዕዛዝ ሰጠ። ተኩላው ግን አልሸሸም። ይልቁንም ባልተጠበቀ ጭካኔ ተወረወረባቸው። ፈረሶቹ በድንጋጤ ይባርቁ ጀመር። ተኩላው በአንዱ ሰው ላይ ተስፈንጥሮ መሬት ላይ ጣለው። በጨለማው ውስጥ ትርምስ ነገሰ። የሐሚድ ንዴት ደግሞ ይበልጥ በረታ። ይህን አውሬ ግደሉት እያለ ቢጮህም ተኩላው ግን እያጠቃ ይሰወር ነበር። በመጨረሻም ሐሚድ አደጋውን ሳይፈራ ሊላን ፍለጋ ለብቻው ወደፊት ተራመደ። በዛፎች መካከል ሲሾልክ ተኩላው ፊት ለፊቱ ቆመ። ሐሚድ መሳሪያውን አንስቶ በንቀት በመንገድ ላይ የቆምከው የመጨረሻው ነገር አንተ ነህ አለው። ተኩላው ግን ወደ ኋላ አላለም። በቀጥታ ተወረወረበት። ለጥቂት ሰከንዶች የሚቆይ ግን ደግሞ ወሳኝ ውጊያ ተካሄደ። ጫካ ውስጥ አንድ ከፍተኛ የሆነ ጩኸት ተሰማ። ከዚያም ረጭ ያለ ጸጥታ ሰፈነ። እየራቀች ያለችው ሊላ ያንን ጩኸት ስትሰማ ቆመች። ልቧ በመንቀጥቀጥ ተሞላ። ሁሉም ነገር አበቃ ወይስ የባሰ ነገር ሊመጣ ነው የሚለው ጥያቄ ሰላም ነሳት። ወደ ኋላ ለመመለስ አልደፈረችም። ወደፊትም መጓዝ አልቻለችም። በሚንቀጠቀጥ ድምፅ እንዲህ አለች፣ አላህ ሆይ ምን ተፈጠረ አለች። ትንሽ ደቂቃዎች ካለፉ በኋላ በዚያ ስፍራ መቆየት አደገኛ መሆኑን ተረዳች። ጉዞዋን ቀጠለች። እርምጃዎቿ የፈሪ ቢሆንም የመጀመሪያዎቹ የንጋት ጨረሮች በዛፎች መካከል ሲሾልክ አዲስ ተስፋ ይዘውላት የመጡ መሰላት። ለረጅም ርቀት ከተጓዘች በኋላ አቅሟ ተሟጠጠ።
ከአንድ ድንጋይ አጠገብ ተቀመጠች። እግሮቿ በህመም ዝለዋል፣ ልብሶቿ ተቀዷል፣ ፊቷን በድካምና በፍርሃት ገርጥቷል። ድንገት ከጀርባዋ ድምፅ ሰምታ ስትዞር ልቧ በድጋሚ ሊቆም ደረሰ። ነገር ግን የመጣው ሐሚድ አልነበረም፣ ተኩላው ነበር። ምንም አይነት ከባድ ጉዳት ሳይታይበት በዓይኖቹ ውስጥ ግን የድል ስሜት የሚነበብበት መስሎ በቅርብ ርቀት ቆሞ ይመለከታት ነበር። ሊላ አፏን በእጆቿ ይዛ በእንባ የታጠበች አሁንም በሕይወት አለህ አለችው። ዙሪያውን ተመልክተው ተኩላው የሚረዳት ይመስል ሐሚድ የት አለ ስትል ጠየቀችው። መልስ ባይሰጣትም አቀማመጡ መልሱ ግልጽ መሆኑን ያመለክት ነበር። በዚያች ቅጽበት ሊላ እጅግ ጥልቅ የሆነ ስሜት ተሰማት። መጀመሪያ የፈራችው ፍጥረት የሕይወቷ አዳኝ መሆኑን ስትረዳ አላህ ባልታሰበ መንገድ ስለረዳት አመሰገነች። ተኩላውም ለጥቂት ጊዜ አብሯት ከቆየ በኋላ የተሰጠውን ተልእኮ የጨረሰ ይመስል የመጨረሻ እይታ ተመልክቷት ወደ ጫካው ገብቶ ተሰወረ። አሁን ሊላ ያቺ በፍርሃት ከቤት የኮበለለችው ደካማ ሴት አይደለችም። ከሞት የተረፈችና አዲስ ሕይወት ለመጀመር የቆረጠች ጠንካራ ሴት ሆናለች። ጉዞዋን ስትቀጥል የመንገዱ ምልክቶች መታወቅ ጀመሩ። ወደ መንደሩና ወደ ናፍቆቷ ቤተሰቦቿ እየቀረበች ነበር። እንዴት ይቀበሉኝ ይሁን? ይደሰቱ ይሁን? ወይስ ምንም የተቀየረ ነገር የለም የሚሉ ጥያቄዎች ጭንቅላቷ ይመላለሱ ነበር። በመጨረሻም የድሮ ቤቷ ፊት ለፊት ቆመች። በሚንቀጠቀጡ እጆች በሩን አንኳኳች። ከትንሽ ቆይታ በኋላ በሩ በዝግታ ተከፈተ። እናቷም በር ላይ ታየች። እናቷ ባለፈ ታሪክ ውስጥ ያለች መንፈስ ያየች ይመስል ደንግጣ ቀረች። ሊላ ብላ ስትጠራት ሊላ ራሷን መቆጣጠር አቅቷት ወደ እናቷ እቅፍ ውስጥ ገብታ ተንሰቀሰቀች። እናቷም ልጄ ዳግመኛ የምትመለሽ አልመሰለኝም ነበር እያለች አብራት አለቀሰች። ያ እቅፍ ለዓመታት የታመቀውን ህመም ሁሉ የሚያስረሳ ነበር። የቤቱ ሰዎች ሁሉ በደስታና በመገረም ተሰበሰቡ። ነገር ግን ከዚህ ደስታ በስተጀርባ የማይነገር ከባድ ዝምታ ሰፍኖ ነበር። አባቷ ሳሊም ግን ድርጊቱን በቅርብ ሆኖ ይመለከት ነበር። ቀረባትም ወይም እጆቹን ዘርግቶ አላቀፋትም። እንደ ልማዱ ደርቆ ቀረ። ያ ግን እንደ ድሮ በፍርሃት ሳይሆን በጥልቅ የጸጥታ ወቀሳ ተመለከተችውና በዝግታ አባቴ ሆይ ተመለስኩ አለችው። ሳሊም ምን እንደሚል ጠፋው። በአንደበቱ ላይ ይቀሉ የነበሩ ቃላት ዛሬ ከዱት። ቀናት አለፉ። ሊላ በአባቷ ቤት ጥንካሬዋን ማግኘት ጀመረች። በጫካው ስለሆነ ነገርም ሆነ ስለ ባሏ ጭካኔ ለማንም አልተናገረችም። ህማሟን በልቧ ውስጥ ለመቅበር የወሰነችው ትመስላለች። ብዙም ሳይቆይ ምንም ያልተጠበቀ ዜና መጣ። ነጋዴው በሌሊት ወጥቶ በነበረበት ወቅት ባልታወቀ ሁኔታ መሞቱ ተነገረ። እውነቱን የሚያውቅ ባይኖርም ሊላ ግን ታውቃለች። ከሐሚድ ሞት በኋላ ሀብቱ ሁሉ ለሊላ ተላለፈ። የመንደሩ ሰው ተገረመ። ሊላም ከተሰበረች ሴት ወደ ባለ ሀብትነት ተቀየረች። ነገር ግን ገንዘቡን ልቧን አልቀየረውም። ይልቁንም ጥበብና መረጋጋት ጨመረላት። ከጊዜ በኋላ ዩሱፍ የተባለ መልካምና በስነ ምግባሩ የሚታወቅ ሰው ሊያገባት ጠየቀ። እንደ ሐሚድ ሀብታም ባይሆንም ፈጣሪን የሚፈራና ሴት ልጅ የሚያከብር ደግ ሰው ነበር። ሊላ መጀመሪያ ላይ አጥብቃ ብታመነታም ዩሱፍ ግን መቼም ቢሆን እንደማትበደይ ቃል ገባልሻለሁ አላት። በዓይኖቹ ውስጥ እውነተኝነት ስላየች ተስማማች። ተጋብተው በመከባበርና በሰላም አዲስ ሕይወት ጀመሩ። እንደ ምሽት ከቤተሰቦቿ ጋር ተቀምጣ ሳለህ እንዲህ አለቻቸው። ታውቃላችሁ፣ እጅግ እፈልጋችሁ በነበረበት ወቅት ከጎኔ አልነበራችሁም። ሁሉም በሀፍረት አንገቱን ደፋ። ቀጠለችና የረሳችሁኝ ወይም ከእኔ ይልቅ ገንዘብ የበለጠባችሁ መስሎኝ ነበር አለች። የእናቷ ዓይን በእንባ ተሞሉ። ሳሊም ግን በዝምታ ቆይቶ ለመጀመሪያ ጊዜ በእውነተኛ ጸጸት ልጄ ሆይ ተሳስቻለሁ አለ። አክሎም ስሜን የሚያስጠራ ወንድ ልጅ ስላልነበረኝ ገንዘብ ይከሰኛል ብዬ አስቤ ነበር ሲል ተናገረ። ሊላም በዝግታ ነገር ግን ሴት ልጆችም ቢሆኑ ኩራትና አለኝታ መሆን ይችላሉ አለችው። ከሳሊም ዓይን የእንባ ጠብታ ወደቀ። ሊላም ወደ እነሱ ተጠግታ ይቅር ብያችኋለሁ፣ ባለፈ ታሪክ ውስጥ መኖር አልፈልግም ስትል በሰላማዊ ፈገግታ አዲስ ሕይወት እንደምትጀምር ነገረቻቸው። ሊላ ከረጅም ጨለማ ወጥታ ዳግመኛ አያታለሁ ብላ ወደማታስበው ብርሃን ተሻገረች። ማንኛውም የተሳካ ግንኙነት መሰረት ርህራሄ እንጂ ገንዘብ ወይም ውጫዊ ገጽታ አይደለም። በተስፋ ከጸናንና በአላህ ላይ በጎ እምነት ካለን እጅግ አስቸጋሪ የሚባሉ መከራዎች እንኳን ወደ አዲስ ጅማሮ ሊቀየሩ ይችላሉ። ጨለማው ምንም ያህል ቢበረታ ለነፍስ ብርሃኗና ክብሯን የሚመልስ ንጋት መውጣቱ አይቀርም።
ይህንን ታሪክ ከወደዱትና በትምህርቱ ከተደሰቱ ለወደፊቱ ተጨማሪ አስደሳችና ቁም ነገር አዘል ታሪኮች እንዲደርሱ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ድጋፉን ይግለጹልን። ቀጣይ በሌላ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት እንዲሁም ጥበቃ ይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።